እኛ እየታገልን ያለ ነው ወደ ግለሰብ ደረጃ እንዳንወርድ እንደታደሰ ወረደና ህዝባችን በእኛ ግለሰባዊ ምክንያት እንዳይመታብን ነው እየታገልን ያለ ነው። የትግራይ ህዝብ ለጎረቤቶች ያለው ፋይዳስ እንዴት ትገልጸዋለህ? ገለውን አጎረስናችሁ ይሉናል። ሰው የማይደርስበት ጉድጓድ ውስጥ ቀብረን ጥናት ለሚያደርግ ይሁን ተመራማሪ እንደማትመቹ አድርገን ቀብራችኋለን እሱ እንደማያገኛችሁ ያሉን ሰዎች አለማናችሁ ሲሉን የሚቀበል መሪ ካለ ይሄን መሪህን ሚዛን ላይ ያስቀምጠው ወዳጄ። የወረቀት ያክል ክብደት ሊኖረው አይችልም። የፕሪቶሪያ ስምምነቱ በህይወት አለ አሽቃባጭና ባሪያ በራስ የመተማመን መንፈስ የለውም። የራሱ ሐሳብም የለውም። የህዝቡን ሐሳብ መናገርም አይችልም። አፉም ጌታው ተከራይቶታል። አተነፋፈሱም በጌታው ፍቃድ ነው። እንደዚህ አይነቱ ባርነት ውስጥ የገባ እንዴት ብሎ ነው አንተ ለጻመው? የትግራይ ህዝብ ጥያቄ ባልተመለሰበት ሁኔታ ተቆርቋሪ መስሎስ ለትግራይ ህዝብ መምከር አዲስ አበባ ላይ ይቻላል? የአማራ ብልጽግና እኮ መስለኝ እኮ ነው አይደል? ህዝቡን እያስበላ ነው ያለው። ታደሰ ወረደ ከአማራ ብልጽግና መስለኝ የተለየ ነገር ምንም ሊኖረው አይችልም። ስለዚህ እዚህ ባርነት ውስጥ እንዳትገባ መንግስት መልስ። ከተመለሰ በኋላ እንደፈለክ ታረጋዋለህ አንተ ያንተ መብት ስለሆነ። ከነዚህ ሰዎች ግን ስልጣንህን ቀማና ወደ እጅህ አስገባ።